ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ታህሳስ 15 ወይም ዲሴምበር 24 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። መሀል ፒያሳ ላይ እየተገነባ ያለ አፓርታማ እየፈለጉ ነው? እንግዲያውስ እኛ ሜሪት ፕሮፐርቲስ እንባላለን። በፒያሳ በ3 ዓመት ውስጥ ገንብተን በምንጨርሰው ሳይታችን ላይ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት አማራጮች ሲኖሩ 40% የባንክ ብድር አማራጭና 100% ለሚከፍሉ እውነተኛ የሆነ 30% ቅናሽ አድርገን ይዘን መጥተናል። ለተጨማሪ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 186 ብር ከ11 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 155 ብር ከ50 ሳንቲም ገዝቶ 158 ብር እየሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 219 ብር ከ50 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 180 ብር ከ05 ሳንቲም ገዝቶ 183 ብር ከ65 ሳንቲም እየሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 236 ብር ከ44 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 192 ብር ከ48 ሳንቲም ገዝቶ 196 ብር ከ33 ሳንቲም እየሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ05 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 110 ብር ከ87 ሳንቲም ገዝቶ 113 ብር ከ09 ሳንቲም እየሸጠ ነው። በንግድ ባንክ 107 ብር ከ57 ሳንቲም ተገዝቶ 109 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 124 ብር ከ90 ሳንቲም እየተሸጠ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 101 ብር ከ13 ሳንቲም ገዝቶ 103 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ70 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ49 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 21 ብር ከ62 ሳንቲም ገዝቶ 22 ብር ከ06 ሳንቲም እየሸጠ ነው። በንግድ ባንክ 21 ብር ከ04 ሳንቲም ተገዝቶ 21 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 251 ብር ከ55 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 204 ብር ከ99 ሳንቲም ገዝቶ 209 ብር ከ09 ሳንቲም እየተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 606 ብር ከ06 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 494 ብር ከ46 ሳንቲም ገዝቶ 504 ብር ከ35 ሳንቲም እየሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ68 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ገዝቶ 41 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ62 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ
እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 43 ብር ከ47 ሳንቲም ገዝቶ 44 ብር ከ34 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 484 ብር ከ01 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 262 ብር ከ53 ሳንቲም እየተመነዘረ ሲሆን አንድ የባህሬን ዲናር በጥቁር ገበያ 493 ብር ከ68 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁን እየመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።